ጀብሎ ሻጭነት ደግሞ ወጥቼ ጨፈራ ቤት ውስጥ ጋርድ ሰራ ነበር። እንግዲህ እኔና ሐረር ብዙ የሚያስተሳስሩ ነገሮች አሉ። ሰላም ፋሚሊ፣ እንግዲህ እኔና ሐረር ያለን ቁርኝት በትንሹ የሚሆን ላጫውታው ፋሚሊ። ያው እኔ ሐረር የገባሁት 1999 ነው። 1999 ማለት አሁን 2018 ነው። ከ19 ዓመት በፊት ማለት ነው ፋሚሊ። እና እኔና ሐረር ብዙ ታሪኮች አሉ፣ በጣም ብዙ ማለት ነው። እዚህ ሀገር ስገባ በፍቅር ነው የተቀበለችኝ ሐረር፣ በጣም ደስ በሚል ሁኔታ እንግዲህ እስካሁን ድረስ አምራና ደምቃ ነው የምትገኘው፣ ፍቅር ሆና ማለት ነው። ስለዚህ ሐረር ስገባ ለመጀመሪያ ጊዜ ብርጭቆ አጣቢና ዕቃ አጣቢ ነበር የምሰራው ሐረር ላይ እና በጣም የሚገርም ጊዜ አሳልፌያለሁ። ለ3 ዓመት ያህል ዕቃ አጣቢ ሰራ ነበር። ከዛም በኋላ ያው እድገት ያለ ነው እንደምታውቁት፣ ከዕቃ አጣቢነት ወደ አስተናጋጅነት አደኩኝ ማለት ነው። አስተናጋጅ ለ4 ዓመት በመስተንግዶ የተለያዩ ሆቴሎች ሐረር ላይ ያሉት ሆቴሎች በሙሉ ሰርቻለሁ ማለት ነው ፋሚሊ። ከዛ በኋላ ከመስተንግዶ ወጣንና ደግሞ ጀብሎ ታውቃላችሁ፣ ጀብሎ ጭፈራ ቤት አጠገብ ቦቴ የሚባል ሰፈር ነውና ለ4 ዓመት ተኩል የሚያክል ጀብሎ እንቁላል ምናምን ብስኩት ምናምን ታውቃላችሁ፣ ሱቅ በደረቴ እንደሚባለው ማታ ማታ ጭፈራ ቤት አጠገብ ሰራ ነበርና ብዙ ስራዎችን ሰርቻለሁ እዚሁ ሐረር ላይ። ሐረር መሰረቴ ነች። ከዛ በኋላ ከጀብሎ ሻጭነት ደግሞ ወጥቼ ጨፈራ ቤት ውስጥ ጋርድ ሰራ ነበር። ከጋርድነት ወጣሁኝና ለ4 ዓመት ምናምን ደግሞ ድጋሚ ቲቢኤስ ባጃጅ ታውቃላችሁ፣ በሹፌርና ማለት ነው ሐረር ላይ። ይሄ ሁሉ ነገር እየሰራሁ ያለሁት የትኛው እዚቹ ውቢቷ ከተማ ላይ ሐረር ከተማ ላይ ነው ማለት ነው። ሐረር የፍቅር ሀገር ነች። መሪዋም ህዝቡም በጣም ፍቅር ናቸው ማለት ነው ፋሚሊ። እንግዲህ የቲክቶከርነት ላይፌም ህይወቴም የጀመረው እዚቹ ሐረር ላይ ነው። ቲክቶክም የጀመርኩት እዚሁ ሐረር ላይ ነው። ስራም ሀብዬ የጀመርኩት እዚሁ ሐረር ላይ ነው እና 535,000 ፎሎ እስከማፈራ ድረስ እዚሁ ሐረር ላይ ነው ማለት ነው ፋሚሊ። እንግዲህ ሐረር እኔ ይህ ሁሉ ታሪኮችን አሳልፌበታለሁ። ጻኑ ሙዳት አሁን ደግሞ ይበልጥ ከበፊቱ አምራና ደምቃ እንግዲህ እንደምታዩት ሐረር ላይ የተዘዋወርንባት ማለት ነው። አሁን ያለሁት እንግዲህ አዲስ አበባ ነው። እንዲህ እየመጣሁ ስልኬ ላይ ኦንላይን ላይ አልነበርኩም። እስቲ ሐረሮች ማትረሱት ትዝታ የእናንተ ማለት ነው። እዚህ ቪዲዮ ላይ የጠቀሳችሁ እስቲ የሐረር ልጆች እንወያይበት። የሀሳባችሁን ኮሜንት ላይ አስቀምጣችሁ በእናንተ ኮሜንት እንወያይ ማለት ነው። እኔም ያለሁት የማይረሳ ትዝታዬን ነግራችኋለሁ ማለት ነው ፋሚሊ። ይመቻችሁ።